ሰው እንሁን። ሰው እንሁን ማለት ሁሌም ሰው እንሁን ብዬ የምናገረው እኔ ሰው መሆን ስላለብን ነው። ሰው ስንሆን ወንድሞቼ ለሰው እናዝናለን። ሰው ስንሆን ሃይማኖታችንን እናከብራለን። ሰው ስንሆን ሶሻል ሚዲያ ላይ ቁጭ ብለን ሰው አናማም። ለምን? ሰው ሰውን አያማምና ክብር ይሰጣልና ለሰው። ሰው ስንሆን ለሰው እናዝናለን። ሰው ስንሆን እናት አባታችንን በችግር ሰዓት ልጅ ሁነን ሕፃን እያለን ስንት ስቃይ አይተን ተንከባክበው ያሳደጉንን ሀገር ውስጥ ደግሞ ከሆንና ማግኘት ከቻልን ደግሞ ቢያንስ እጣን እንኳ ይዘላት ብትሄድ እናት ደስተኛ ነች። ይሄን ዊኬንድ ወንድም እህቶቼ ተጠቀሙበት። ይሄን እድል ትረስት ሚ ነገ ምን እንደሚመጣ አታውቅም። ወንድሜ አንተ ላይ ምን እንደሚመጣ አታውቅም። ቤተሰቦች ላይ ምን እንደሚመጣ አታውቅም። እናትህን ደውልላት፣ አባትህን ደውልለት። በተለይ ሳትደውሉ የቆያችሁ ሰዎች ፕሊዝ ፕሊዝ ይህን ነገር አድርጉት። ብዙ ሰዎች ነገሮች ካለፈ በኋላ ይቆጫሉ። መቆጨት አይጠቅምህም። ዛሬ ላይ ጉነ ግን እጄ ላይ ያለውን ስልክ ወይ $10 ወይ $1 ላለማውጣት ከ2-3 አይበልጥም መቼም። ወይ ደግሞ የተወሰነ ድርሃም ላለማውጣት ብላችሁ ውጭ ሀገር የምትኖሩ ሰዎችም ቤተሰቦቻችሁን የሚቆጭ ነገር አታድርጉ። አሁኑኑ ስልክ አንሱና ደውሉ። በተለይ ማሚ ጋር ስልክ በተደወለ ቁጥር ስልክ በጠራ ቁጥር ልጄ ደወለች ልጄ ደወለ ነው የምትለው። ታውቃላችሁ ቤተሰብ። ስለዚህ ወንድሞቼ እናት አባታችሁን አስታውሷቸው ሁሌ። ሌላው ነገር ደግሞ ሰው ሁኑ። ሰው ነኝ ብለህ ራስህን ጠይቅ። ምን ያክል ውስጥ ሰው የሚለው ነገር ውስጥ ምን ያክል እንዳለ ራስህን ጠይቅ። ምን ያክል እንደ ሰው እየኖርክ እንደሆነ እንደ ሰው እያሰብክ እንደሆነ ኑሮ ሳይሆን እንደ ሰው እያሰብክ እንደሆነ ራስህን ጠይቅ። አንዳንድ ሰው ሳይሆን ይቀርና በማያገባው ነገር ገብቶ ራሱን ይጎዳል። አንዳንድ ሰው እውቀት በሌለው ነገር አስተያየት ይሰጥና ሌላውን ሰው ችግር ውስጥ ይከታል። ስለዚህ ሰው ሁኑ፣ ሰው እንሁን፣ አምላካችሁን ፍሩ። ቤተ ክርስቲያን ሂዱ። ነገ ጠዋት በጠዋት ተነስና አምላክን አምልከው ሂድና መስጊድ ግባ፣ ሰላት ስገድ፣ አምላክህን ፍራ። በዚህ ምድር ላይ በ10ቱ ቃላት የሚታዘዙ ሰዎች በዚህ ምድር ላይ ሸሪያን ተቀብሎ የሚኖሩ ሐዲስን የሚተገብሩ ሰዎች በህይወታቸው ደስተኞች ናቸው። ደስተኛ መሆን ከፈለክ ፈጣሪ ጋር ቀረብ በል። ደስተኛ መሆን ከፈለክ አመለካከትህን መልካም አድርገው። ፖዚቲቭ ኢነርጂ ይኑርህ። መርዳት የምችለው ሰው ካለ እርዳ። እዮዳ በምትሉ ሰዎች ኮሜንት ላይ ያየው ነው። ሰው እስኪሆን ድረስ ይሳደባል። ያው ሰው ሲሆን ደግሞ ይተዋል ማለት ነው። አሁን ሰው ስላልሆነ ነው እሱ የሚሳደበው። ሰው ስትሆን እኮ አትሳደብም። ሰው ስትሆን እኮ ሶሻል ሚዲያ ላይ 1000 ሰው 2000 ሰው እያየ ስለ አንድ ሰው ወሬ ብቻ አንስተህ ታወራለህ። ሰው ስትሆን ከአንደበትህ የሚወጣውን 1000 ሰው የሚሰማህን ነገር ስርዓት ታደርጋለህ። ሰውስ ምን ይለኛል ትላለህ። ልጆቼስ ነገ አድገው ይሄን ሲሰሙ ምን ይሉኛል ትላለህ። ባለቤቴስ ምን ትለኛለች ትላለህ። ጓደኞቼስ ምን ይሉኛል ትላለህ። ሰው መሆን አለብህ ግን ይሄን ለማሰብ። ስለዚህ ሰው እንሆን። ጄኔራሊ ሰው ስትሆን አስተሳሰብህ ሁሉ የላቀ ይሆናል። ሰው ስትሆን ሰዎች ዘንድ የተከበርክ ትሆናለህ። አምላክም ያከብርሃል። አንድ ነገር ልንገራችሁ፣ ፈጣሪ ሲያከብራችሁ ማንም ሰው ሊያንቋሽሻችሁ አይችልም። በንግግር ሊያንቋሽሽ ይችላል፣ ሊሰድብህ ይችላል። እዛ ነገር ላይ ግን እንዳትገኝ ፈጣሪ ይይዝሃል ማለት ነው። ገብቶሃል? ስለዚህ በተቻላችሁ መጠን ሰው ሁኑ። ሰው ስትሆን እኮ 10ቱን ቃላት ትእዛዙን ታከብራለህ። ሰው ስትሆን በሐዲስ ትኖራለህ። ለምን? እምነት አለህ ማለት ነው። ስለዚህ ሰው ሁኑ። ሰው ነኝ ብለህ ስታስብ ያለ አግባብ ሰው አትነካም። ሰው ነኝ ብለህ ስታስብ በማያገባህ ነገር ገብተህ ህይወትን አታበላሽም። ሰው ነኝ ብለህ ስታስብ ህግ ታከብራለህ። በነገራችን ላይ ህግ ማክበር፣ ፈጣሪ መታዘዝ፣ ምድራዊ ትእዛዝን ማክበር ለኛ እኔ
መናገር እስከምችለው ድረስ በእስልምና አስተምሮ መንግስታችሁን አክብሩ ይላል። መንግስት ማክበር፣ ህግ ማክበር ይሄ ፖለቲከኛ አይደለም፣ ፖለቲካ አይደለም ወንድሞቼ። ህግ አከበርክ ማለት ምን ይሆናል? ቢያንስ ግብህ ጋር ትደርሳለህ፣ ስኬትህን ጎልህን ታስኬደዋለህ ማለት ነው። ስለዚህ ህግ አክብሩ። የፈጣሪያችሁን ህግ ስታከብሩ፣ የሰውን ህግ ስታከብሩ፣ ህግ የሚያከብር ሰው ሁሌም በህይወቱ ደስተኛ ይሆናል። ኤኒዌይ እነንትና እየሰደባችሁ ነው የምትሉኝ ሰው ታላችሁ ኮሜንት ላይ። ሰው እስኪሆን ድረስ መሳደብ አይቆምም። እንደዚህ አይነት ሰው ሲሆን ግን ምንድነው ያረኩት ብሎ ማሰብ ይጀምራል። አሁን ሰውኛ የሚባለው ነገር ከውስጥ ሲወጣ ወደ ውጪ ወይ ከበር ውጪ ስትጥለው ሰው መሆን ትተውና እንደ እንስሳ ማውራት ትጀምራለህ። ስለዚህ እንስሳ አሁን ለምሳሌ ውሻ ይጮሃል 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 ይጮሃል፣ የሚሰማው ግን የለም። የሚሰማው ነው ውሻ የውሻን ጩኸት ሲደክመው ይተዋል። ስለዚህ ሰው ስትሆን እንደ ውሻ መጮህ ታቆማለህ። ሰው ስትሆን ከአንደበትህ የሚወጣው ነገር ስርዓት ታስይዘዋለህ። ስለዚህ ሰው ሁኑ ወንድሞቼ። ሰው ናችሁ፣ ራሳችሁን ጠይቁ። ሁሌም የምናገራት ነገር ነች እቺ። ሰው መሆንህን ራስህን ጠይቀው። ቅን ሰው መሆንህን ራስህን ጠይቀው። መልካም መሆንህን ራስህን ጠይቀው ወንድሜ። ኤኒዌይ 42800 ሰው መንሱር ስለምን እያወራ ነበር ብሎ አይተዋል። ሰው እየሰደብኩ በሆን ኖሮ ስድብን አይምሮ ውስጥ ይዞ ይሄዳል። በተለይ ማታ ስለሆነ ወደ አልጋ ስትሄድ አሁን ኔጌቲቭ ነገር ሰምታ ተተኝ። በተለይ ኢትዮጵያ ውስጥ ያላችሁ ሰዎች እዚህ በርገር እየበሉ ወይንም ደግሞ መንግስት እየጦራቸው የሚኖሩ ሰዎች አሉ። እነሱ ማታ የሚያወሩትን ነገር አትስሟቸው። ለምን? እነሱ ጋር ቀን ስለሆነ የሚናገሩትን አያውቁምና እንዲደብቀው መጠጥ ነው የሚጠጡት። ሰክረዋል ማለት ነው። እና እናንተ ግን ወደ አልጋ ስለምትሄዱ ያስጨንቃችኋል። እና ማታ ማታ አትዩዋቸው፣ ቀን ቀን ይዋቸው፣ ችግር የለውም። ስለዚህ 42000 ሰው በ2 ሰዓት ውስጥ ስለኔና ስለናንተ ምንድነው የሚወራው ብሎ አይቶ ወጥቷል። መጥፎ ነገር ብታወራው ይሄ ሰው መጥፎውን ነገር ነው ይዞ የሚሄደው። 1 ደቂቃም ያየ 1 ሰዓትም ያዳመጠ 30 ደቂቃም 5 ደቂቃም ያዳመጠ ይመዘግባል። ቲክቶክ አይዋሽም። ስለዚህ መልካም ንግግር መናገርህ ለዚህ ለ42000 ሰዎች መልካም ሆንክ ማለት ነው። ከዚህ ውስጥ አንዱ መልካምነት እንደሚጠቅም ቢያንስ አይምሮ ውስጥ ይዟል። ፖዚቲቭ ኢነርጂ ከምንም በላይ እንደሚጠቅመው አይቷል። መልካም መሆን፣ ደግ መሆን፣ ለእናት ለአባት መታዘዝ፣ እናት አባት ጋር መደወል፣ እነዚህን ነገሮች ይዟል አይምሮ ላይ። 42000 ሰው እኔ ስድብ ብቻ ዝም ብዬ ብናገር ስድብ ነው ይዞ የሚሄደው፣ የማይጠቅመውን ስድብ። ሐሜት ባወራ የማያገባኝን የማላቀውን ነገር ብናገር ይሄን ሁሉ ይዞ ይሄዳል ማለት ነው። ስለዚህ ሶሻል ሚዲያቸውን በአግባቡ ተጠቀሙበት። ሰዎች ሰው የሚሰድቡት ሰው ስላልሆኑ ነው፣ የጎደላቸው ነገር ስላለ ነው። ጤነኛ ሰው ሰው ሊሰድብ አይችልም። ትረስት ሚ፣ ሰው የሆነ ሰው ሰው ሊሰድብ አይችልም። ስለዚህ ሰው ነው። የውሻ ጩኸት ይላል ኮሜንት አይታችኋል። የውሻ ጩኸት ለባለቤቱ ብቻ ነው የሚሰማው። ይሄ ድንቅ አባባል ነው። እውነትም የውሻ ጩኸት ለባለቤቱ ነው የሚሰማው። ሌላ ሰው ምንም ያው እየሰማ ትሄዳለህ እንጂ ምንም አታደርገውም። እሱ ምንም አያደርግም፣ ይጮሃል እንጂ። ስለዚህ ሰው ሁኑ። ታንክ ዩ ሶ ማች ዊዝ ሪስፔክት ኤኒባዲ። ያጠፋሁት ነገር ካለ በንግግር ያስቀየምኩት ሰው ካለ እዚህ ውስጥ በፈጣሪ ስም ይቅር በሉኝ። እንዳታሙኝ ደግሞ። ደህና ሁኑ።